የፈሩት ይደርሳል የጠሉት ይወርሳል ይሏል ኢትዮጵያን አበው። ዛሬ ዓለም እውነቷ ከበጠበጡት ኮሶም በላይ መርሯል፣ ውጥረቷም ከሯል ነው የሚባለው። ዓለም በሁለት ጎራዎች የመከፈሏና ከአንበሳ መንጋጋ እንደገባ ጥርስ አሊያም እንደ መሐረብ ቅሚያና ሽሚያ ለቅርምጦሽ በቅታለች። አሁን የምዕራባውያኑ የጦር ጥምረት የአሜሪካ ግርባ ነከሰበትም ቢሆን አውሮፓውያኑ ስንፍ አናስገባም ሲሉ ወኔያቸውን አስቆጥተው እርስ በርስ አንዳቸው ለአንዳቸው ጥንካሬና ጎዶሎውን የሚሞሉ ሆነው ቆመዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ከአውሮፓም ውጪ ወዳጅ አጋርና አባር በሚላቸው የእስያ ቀጠና ሀገራት ማማተሩ አልቀረም። ሰሞኑን በኢንዶ ፓሲፊክ ቀጠና የመጀመሪያ ጉብኝት ያደረጉትና ባለፈው ጥቅምት ወር የጥምረቱ ዋና ጸሐፊ ሆነው የተመረጡት ማርክ ሩት በጃፓን በዘለቀው እግራቸው ከሀገሪቱ ጠቅላይ ሚኒስትር ሺጌሩ ኢሺባ ጋር መግለጫ ሲሰጡ ሩት እንዲህ ነው ያሉት። ጃፓን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የጸጥታ ጥምረት ለመቀላቀል ያሳየችውን መሻትና ቁርጠኛ አቋም እናደንቃለን። ከዚያም ውጪ ጃፓን የዩክሬንን ኃይሎች ለማሰልጠን ያቀረበችው ሐሳብ ከፍተኛ ዋጋ የሚሰጠው ነው ሲሉ ጃፓንን አሞካሽተዋታል። የጃፓኑ ጠቅላይ ሚኒስትር ሺጌሩ ኢሺባ ከሩት ጋር በቶኪዮ ቤተመንግስት ቅንጡ አዳራሽ ጣፋጭ ራት ከበሉ በኋላ እንደተናገሩት ደግሞ የጃፓንና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ትብብር ከላቀ ደረጃ ላይ አድርሰን እናየዋለን ያሉት። ጃፓን ከአውሮፓዊቱ ሀገር ጀርመንም ጋር ግንኙነቷን ለማጠናከር ማለሟ ሲጠቀስ እንዳብነትም የጃፓኑ ጠቅላይ ሚኒስትር ሺጌሩ ኢሺባ ከጀርመኑ አየር ኃይል ዋና አዛዥ ሌፍትናንት ጀነራል ኢንጎ ገርሃርትስ ጋር ባለፈው ሐምሌ ወር ተገናኝተው መዶለታቸውና ከዚያም በኋላ የጃፓን አየር ኃይል በአውሮፓ አህጉር የጋራ የጦር ልምምድ ማድረጉን አስታውሰዋል። የፈሩት ይደርሳል የጠሉት ይወርሳል ይሏል ኢትዮጵያን አበው። ዛሬ ዓለም እውነቷ ከበጠበጡት ኮሶም በላይ መርሯል፣ ውጥረቷም ከሯል ነው የሚባለው። ዓለም በሁለት ጎራዎች የመከፈሏና ከአንበሳ መንጋጋ እንደገባ ጥርስ አሊያም እንደ መሐረብ ቅሚያና ሽሚያ ለቅርምጦሽ በቅታለች። አሁን የምዕራባውያኑ የጦር ጥምረት የአሜሪካ ግርባ ነከሰበትም ቢሆን አውሮፓውያኑ ስንፍ አናስገባም ሲሉ ወኔያቸውን አስቆጥተው እርስ በርስ አንዳቸው ለአንዳቸው ጥንካሬና ጎዶሎውን የሚሞሉ ሆነው ቆመዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ከአውሮፓም ውጪ ወዳጅ አጋርና አባር በሚላቸው የእስያ ቀጠና ሀገራት ማማተሩ አልቀረም። ሰሞኑን በኢንዶ ፓሲፊክ ቀጠና የመጀመሪያ ጉብኝት ያደረጉትና ባለፈው ጥቅምት ወር የጥምረቱ ዋና ጸሐፊ ሆነው የተመረጡት ማርክ ሩት በጃፓን በዘለቀው እግራቸው ከሀገሪቱ ጠቅላይ ሚኒስትር ሺጌሩ ኢሺባ ጋር መግለጫ ሲሰጡ ሩት እንዲህ ነው ያሉት። ጃፓን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የጸጥታ ጥምረት ለመቀላቀል ያሳየችውን መሻትና ቁርጠኛ አቋም እናደንቃለን። ከዚያም ውጪ ጃፓን የዩክሬንን ኃይሎች ለማሰልጠን ያቀረበችው ሐሳብ ከፍተኛ ዋጋ የሚሰጠው ነው ሲሉ ጃፓንን አሞካሽተዋታል። የጃፓኑ ጠቅላይ ሚኒስትር ሺጌሩ ኢሺባ ከሩት ጋር በቶኪዮ ቤተመንግስት ቅንጡ አዳራሽ ጣፋጭ ራት ከበሉ በኋላ እንደተናገሩት ደግሞ የጃፓንና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ትብብር ከላቀ ደረጃ ላይ አድርሰን እናየዋለን ያሉት። ጃፓን ከአውሮፓዊቱ ሀገር ጀርመንም ጋር ግንኙነቷን ለማጠናከር ማለሟ ሲጠቀስ